እንኳን ደህና ቆያችሁ የጂኤምፒ ቱር ቤተሰቦች። ዛሬ የምናየው ሲ ፕላስ ፕላስ ቻፕተር ዋንን ኢንትሮዳክሽን ፓርቱን እንጀምራለን። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰቡ ነው። ከዚህ ቻናል ጋር ከቆያችሁ በጣም ስለ ሲ ፕላስ ፕላስ ዲፕሊ እናስተምራለን። ስለዚህ ይሄ የምናስተምሯችሁ የአርባ ምንጭ ዩኒቨርሲቲ ፒፒቲ ነው። በኢንስትራክተር ሳትናው የተዘጋጀ ፒፒቲ ነው። ሌላም ሌሎቻችሁም ይጠቅማል። ሁሉም ዩኒቨርሲቲ በዚህ መሰረት ስለሚያስተምሩ ተከታተሉ። በአውትላይን ቻፕተር ዋንን ኢንትሮዳክሽን እንመለከታለን። ፋንክሽናል ኮምፖነንት ኦፍ ኮምፒውተር እንደ ኦርጋናይዜሽን ምን እንደሚመስል እናያለን። ሃርድዌር እንደ ሶፍትዌር እንደሆነ እናያለን። መጨረሻ ላይ ነምበር ሲስተም እንደ ኮድን አይተን ቻፕተር ዋን እንጨርስና ቻፕተር ቱ ስንገባ ዲፕሊ ስለ ኮምፒውተር ፕሮግራሚንግ ምንነት እንማራለን። መጀመሪያ ኢንትሮዳክሽን ማለት ኮምፒውተር ምንድነው ብለን ብንጠየቅ አንድ ኮምፒውተር ፕሮግራም የሚያደርግ ሰው ስለ ኮምፒውተር ማወቅ አለበት። ስለምንነት ሳናውቅ እሱን ነገር አንድን ነገር መስራት ስለማንችል ማለት ነው። ኮምፒውተር ዲቫይስ ኤሌክትሮኒክ ዲቫይስ ኦፕሬቲንግ አንደር ዘ ኮንትሮል ኦፍ ኢንስትራክሽንስ ስቶርድ ኢን ኢትስ ኦውን ሜሞሪ። በአንድ በራሱ ውስጥ ባለው በራሱ ሜሞሪ ውስጥ ያሉ ኢንስትራክሽኖችን ተከትሎ የሚሰራ ነገር ይሄ ኤሌክትሮኒክ ዲቫይስ ኮምፒውተር ተብሎ ይጠራል። ኤሌክትሮኒክ ዲቫይስ ዛት ስቶር እንደ ፕሮሰስ ዳታ አንድ ዳታን ፕሮሰስ ስቶር ማድረግ እና ፕሮሰስ ማድረግ የሚችል ነገር ምን ይባላል? ኮምፒውተር ይባላል። ሪሲቭ ዳታ ማድረግ በኢንፑት ማለት ፕሮሰስ ዳታ በኢንፑቶች የተቀበለውን ዳታ ፕሮሰስ ማድረግ የሚችል አርቲማቲካሊ እና ሎጂካሊ ሎጂካሊ በሰፊው እናያለን። ታች ፕሮዲዩስ ኢንፎርሜሽን በኢንፑት የተቀበለውን ዳታ ወደ አውትፑት ለመቀየር ኢንፎርሜሽኖችን ፕሮሰስ ማድረግ የሚችል ደግሞ በመጨረሻ አውትፑቶችን ስቶር ማድረግ ለሰው ልጅ ጥቅም ስቶር ማድረግ የሚችል ነገር ምን ይባላል? ኮምፒውተር ይባላል። ፎር ኦፕሬሽን ሪፈር ቱ አስ ዘ ኢንፎርሜሽን ፕሮሰሲንግ ሳይክል። አሁን የጠቀስኳቸው ኢንፎርሜሽን አራት ሳይክሎች ፕሮሰስ ይደረጋል። ምንድን ነው ካላችሁ የመጀመሪያው ኢንፑት ነው። አንድ ዳታ ማምጣት ከሶርሶቹ አግኝተን ዳታውን ስናመጣ ኢንፑት አደረግን እንላለን። ኢንፑት የሆነ ዳታ ወደ ፕሮዳክት ለመቀየር ፕሮሰስ መደረግ አለበት። ፕሮሰስ የተደረገው ደግሞ ለሰው ልጅ ለመመለስ አውትፑት መደረግ አለበት። አውትፑት የተደረገው ሰው ልጅ በቀላሉ ማግኘት እንዲችል ስቶር መደረግ አለበት። ይህንን አራቱን ሳይክሎችን አንድ ዳታ ኢንፎርሜሽን ፕሮሰስ ሳይክል ፉል ለመሆን እነኚህ አራት ስቴፖችን ማለፍ አለበት። ኮምፒውተር ትራንስፎርምስ ራው ዳታ ቱ ኢንፎርሜሽን። ይሄ ዳታ ዲፍረንስ ዳታ እና ኢንፎርሜሽን ዲፍረንሳቸው ምን እንደሆነ ይገልጽልናል። ዳታ ማለት ጥሬ የሆነ ዝም ብለን የሰበሰብ ነው። ለምሳሌ ክላሳችሁ ላይ ያለውን ተማሪ ዝም ብለን ቆጥረን ስንት ተማሪ አለ ብንል የተማሪው ቁጥር ዝም ብለን ብንጠራ የዳታ ነው። ኢንፎርሜሽን ግን እድሜያችሁን፣ ጾታችሁን፣ የምትፈልጉትን የምትወዱትን ነገር ቤትም ቢያሟላ ይሄ ነገር ኢንፎርሜሽን ይባላል። ለምን? ተደራጅቷል። ስለ እናንተ መግለጽ የሚችል ሙሉ ኢንፎርሜሽን አለው ነው። ኮምፒውተር ደግሞ ታይፕ አለው። ታይፖቹን ደግሞ እንዴት ነው የምንለየው ካል አንደኛ ኮምፒውተር በሚሰራው በታስኮቹ መሰረት ኮምፒውተሮችን ዲቫይድ እናደርጋለን። ድጋሜ ደግሞ የተሰሩበት በአላማና በታስክ ለሁለት መክፈል እንችላለን። ጀነራል ፐርፐስ ኮምፒውተሮች የሚባሉ አሉ። ለምሳሌ ለፒሲ ብንመለከት አፕላይ ቱ ኤኒ ሶልቨብል ማንኛውም ነገር መስራት እንድንችል የተሰራልን ፒሲ። አሁን ፒሲ በጣም ዘምኖ በጣም እኛ ድሮ ከምንጠቅመው በላይ ጥቅም እየሰጠን ነው። ስፔሻል ፐርፔዝ የሆኑ አሉ። ለምሳሌ ካልኩሌተር እንጠቀማለን። ካልኩሌተር መደመር፣ መቀነስ ያንን የማቴማቲካል ኢኩዌሽን በቀር ሌላ ነገር መስራት ስለማይችል በምንድነው የምንመደበው? ስፔሻል ፐርፔዝ ኮምፒውተር ብለን መመደብ እንችላለን። ሳይዝ እና ፐርፎርማንስ አለ። ለምሳሌ በሳይዝ እና ፐርፎርማንስ ማይክሮ ኮምፒውተር ብለን ትናንሽ ኮምፒውተሮችን ሚኒ ኮምፒውተር ከነሱ ትንሽ ከፍ የሚሉ ሜን ፍሬም ኮምፒውተርስ አሉ። ይሄ ደግሞ ትልቅ የሚባል ኮምፒውተር ነው። ሱፐር ኮምፒውተር የሚባሉ አሁን ትላልቅ ኢንስቲትዩሽኖች ሆልድ የሚያደርጋቸው አይነት ኮምፒውተሮች ናቸው። ዲፕሊ እናያለን። ፋንክሽናል ኮምፖነንትስ ኦፍ ኮምፒውተር ሲስተም እንደ ኦርጋናይዜሽን እናያለን ነው። regardless of type of operation to be performed a work of computer can be characterized as input process output። በቃ ይሄ ነው ዋናው ነገር። ኢንፑት ስቴጅ ማለት በኢንፑት ዩኒት የምንቀበለው ፕሮሰስ ደግሞ በሲፒዩ ወይም በሴንትራል ፕሮሰስ ዩኒቲንግ ፕሮሰስ የምናደርገው እና በአውትፑት ዩኒቶች ነገር ስራውን አውትፑት የምናደርገው ሶስት ስቴፖች ፋንክሽናል ሲስተም ኦፍ ኮምፒውተር ይባላል። ኢንፑት ዲቫይሶች ምንድነው? እዚህ ጋር በምስሉ እንደምናየው ማየት እንችላለን።
ሜን ፋንክሽናቸው ከውጪ ዳታዎችን መቀበል መቻል ማለት ነው። አክሴፕት ዳታ ከውጪኛው በሲግናሎች አማካኝነት ውጭ ያለው ኢንፎርሜሽን ወደ ኮምፒውተሩ ማስገባት መቻል። ኢዝ ኤ ኮንዲዩስ ሮ ዊች ዳታ ኢዝ ኢንስትራክሽንስ ኢንተር ኤ ኮምፒውተር። ለምሳሌ በኪቦርዶች በኪቦርድ ጽፈን ዳታ ወደ ውስጥ እናስገባለን ከአእምሯችን። ማውዝ አለ ለምሳሌ በማውዝ ታፕ ያደረግን ዳታዎችን እናስገባለን። ስካነሮች አሉ። በስካነር ግን ወረቀት ላይ ያለው ነገር ወደ ኮምፒውተር ኢንፑት እናደርጋለን። ታች ስክሪን አሁንም ስክሪኖቹን ታች ስናደርግ ወደ ውስጥ እናስገባለን። ሲፒዩ ምንድን ነው? ሲፒዩ ሲባል እንሰማለን። ማንም ሲፒዩ ብሎ ሊያወራልን ይችላል። ሲፒዩ ማለት ኮምፒውተርን ኮምፒውተር ያስባለው ነገር ሲፒዩ ነው። አንድ ሰው አእምሮ መኖሩ ሰውን ሰው ካስባለ ኮምፒውተርን ደግሞ ኮምፒውተር ያስባለው ነገር ምንድን ነው? ሲፒዩ ነው። ብሬን ኦፍ ኮምፒውተር ተብለን ልንጠይቅ እንችላለን። ደግሞ መያዝም አለብን። ኢት ሪትራይቭስ ኢንስትራክሽንስ ፍሮም ሚሞሪ እንደ ኤክስኪዩትስ ዘም። ከሚሞሪዎች ኢንስትራክሽን ተቀብሎ ኢንስትራክሽኖቹ እንዲሰሩ እንዲቀላጠፉ ያደርጋል። ሁለት ፓርት አለው ሲፒዩ በዋናኝነት ኮንትሮል ዩኒት እና አርትማቲክ ሎጂክ ዩኒት ነው። ኮንትሮል ዩኒት ምንድን ነው? አርትማቲክ ሎጂክ ዩኒት ምንድን ነው? ቪዲዮን አቁማችሁ አስቡ። ከዛ ጀስት ደግሞ ቀጣይ እኔ አስረዳቸዋለሁ ምን እንደሆነ መጥናል። ኮንትሮል ዩኒት ኮንትሮልስ ኤንድ ኮኦርዲኔትስ ዘ አክሽን ኦፍ አዘር ኮምፖነንትስ። ኮንትሮል ዩኒት ማለት አንድ ሌላ አክሽን ለሌላ ኮምፖነንት ውስጥ ያለውን አክሽን ኮኦርዲኔት ማለት ነው። በተለያዩ ኮምፒውተር ፓርት ላይ ያሉትን ኮምፖነንቶችን ኮንትሮል ማድረግ የሚችል የኮምፒውተር ወይም የሲፒዩ ፓርት ነው። ኢት ኮንትሮልስ ዘ ፊቺንግ ኦፍ ኢንስትራክሽንስ ፍሮም ማይ ሜሞሪ ኤንድ ኤክስኪዩትስ ኦፍ ዘ ኢንስትራክሽንስ። ኢት ኦልሶ ኮንትሮልስ ኢንፑት ኤንድ አውትፑት ዲቫይስስ ኤንድ ፓስስ ዳታ ቱ ዘ ሰከንድ ኮምፖነንት ዘ አርትሜቲክ ሎጂክ ዩኒት። አርትሜቲክ ሎጂክ ደግሞ ምንድን ነው? ይሄ ኑሜሪክ ኦፕሬሽኖችን ለኛ የሚሰራልን። ለምሳሌ ኑሜሪክ ኦፕሬሽን አዲሽኖችን የሚሰራ ሳብስትራክሽን፣ ይሄ አራቱን ቤዚክ እንትን የሚባሉትን የሚሰራ ሎጂካል ኦፕሬሽን፣ ኮምፓሬሽን፣ አንዱ ከአንዱ ጋር ኮምፒውተራችን ኮምፔር ሲያደርግ ስንደምር ስንቀንስ አእምሯችሁ ለአንድ እንደ ኮምፒውተር ተማሪ ትዝ የምላችሁ ነገር ማለት ያለበት ነገር ምንድነው? አርትማቲክ ሎጂክ ዩኒት አእምሯችሁ ላይ ሊመጣ ይገባል። አውትፑት ዩኒት ኢንፑትን አውርተናል፣ ሲፒዩን አውርተናል። አውትፑቱን ደግሞ ምንድን ነው? አውትፑት ማለት ስሙ እንደምናገረው ሲግናሎችን ለአስ ኤንድ ፕሮዳክት ለሰው ልጆች መልሶ የሚሰጥ ነው። ፕሮሰሲንግ ስቴፓቸውን ጨርሶ ለጥቅም አቬይለብል የሆኑትን ወደ ውጭ ማውጣት። ለምሳሌ ፕሪንተሮች አሉ፣ በእጃችን ወረቀት የሚሰጡ ስክሪኖች አሉ፣ ውስጡ የተሰራ ነገሮችን ምንድና የሚያደርግ ስፒከሮች አሉ፣ ድምፅ የሚያሰሙ። ሚሞሪ ደግሞ ምንድን ነው? ሚሞሪ ሁለት አይነት ሚሞሪ አለ። ፕራይሜሪ ሚሞሪ እና ሜን ሚሞሪ ብለን እንጠራለን። ደግሞ በውስጡም ሁለት አይነት ሚሞሪዎች አሉ፣ ሮም እና ራም። ሰምታችሁ ታውቃላችሁ? አዲስ ነገር አይደለም ለዩኒቨርሲቲ ተማሪ። ሮም ማለት ሪድ ኦንሊ ሚሞሪ ነው፣ ምጻሬ ቃል ነው። ራም ማለት ደግሞ ራንደም አክሰስ ሚሞሪ ምንድነው ብሎን በሰፊው እናያለን። ራንደም አክሰስ ሚሞሪ ማለት ራም እንደማለት ራም እንዳልነው ስቶሪስ ኢንስትራክሽንስ ዋይቲንግ ቱ ቢ ኤክስኪዩትድ ያልተደረጉ ኢንስትራክሽኖችን ይይዛል። ዳታ ኒድድ ባይ ዞዝ ኢንስትራክሽንስ፣ በዛ ኢንስትራክሽኖች የሚፈለጉትን ዳታዎች ያንን ኢንስትራክሽንን ለመፈጸም የሚያስፈልገንን ዳታ ይይዝልናል ማለት ነው። ራም ደግሞ ሌላ እንትኑ ምንድነው? ኮንቲኒዩስ ፓወር መንተነስ ይፈልጋል። ፓወር በየጊዜው ይፈልጋል ያንን ዳታ ለማስቀጠል። ዜርፎር ኢት ኮምፒውተር ሉዝስ ፓወር አንሴቭድ ኢንፎርሜሽን ራም ዊል ቢ ሎስት። ይህ ነገር ታውቃላችሁ ብዬ አስባለሁ። አንድ ዳታ ስንሰራ ኮምፒውተራችን ሲዘጋ ወይኔ ፋይል ጠፋ እንላለን። ለምንድን ነው ይሄ? ራም ቴምፖራሪ ሚሞሪ ስለሆነ በራም የተያዘው ፋይላችን ፓወር ኮምፒውተራችን ሉዝ ቢያደርግ፣ ምክንያቱም ራም ፐርማነንት ሚሞሪ ስላልሆነ ራም ኮምፒውተራችን ፓወር ሉዝ ሲያደርግ ራም ያለውን ፋይል ደግሞ በዛው ልክ ሉዝ ያደርጋል ማለት ነው። ሳብስክራይብ ያደረጋችሁ ተከታተሉን። እናንተ እንደምትጠቀሙት እኛም በጥቂቱ መጠቀም እንድንችል ፈጠን እያል ከበር ለማድረግ እንፈልጋለን። ይሄ በሲ ፕላስ ፕላስ አሪፍ እውቀት ያላቸው አስተማሪዎች ያስተምሯቸዋል። እኔም አለው ሌሎችም ያስተምራሉ። እንቀጥላለን። ቀጣይ ቶፒካችን ሮም ነው። ሮም ደግሞ የራም ተቃራኒ ነው። ሪድ ኦንሊ ሚሞሪ ነው። ያኛው ራንደም አክሰስ ሚሞሪ ነው። ይሄ ደግሞ ሪድ ኦንሊ ሚሞሪ። ይሄ በራም ተቃራኒ በኩል ደግሞ ምንድነው? ፐርማነንት የሆነ ፕሮግራሞችን መጥፋት የማይችሉት። አሁን ለምሳሌ ፓወር በጠፋ ባይጠፋ
ሮም ላይ ያለው ፋይል አይጠፋም መቼም ማለት ነው። ፓወር አፕ ቴስት ፕሮግራምስ እንደ ቡት ስታርት ሎደር ስዊች ሎድስ ፕሮጀክት ሲስተም ኦፍ ዲስክ ሲንስ ዘ ሜን ሜሞሪ ኢዝ ቴምፖራሪ ሴኮንዳሪ ሜሞሪ ስፔስ ኢዝ ኒድድ ቱ ስቶር ዳታ እንደ ኢንፎርሜሽን ፐርማነንትሊ ፎር ላተር። ይሄ አሁን ያልኳችሁ ኮንሰፕት ነው። በግራፍ ሃርድዌር ኮምፖነንትስ እንደ ሜሞሪ ምን እንደሚመስሉ በዚህ ግራፍ ማየት ትችላላችሁ፣ አቁማችሁ ማየት ትችላላችሁ። ባስስ ዳታ ባስስ የሚባል ነገር ዳታ ባስ ምንድነው? አድሬስ ባስ ምንድነው? ኮንትሮል ባስ ምንድነው? እነኚህ ሶስቱ ባስ ተብሎ ይጠራሉ። ባስ አሁን ሳስረዳችሁ ግልጽ ይሆንላችኋል። the pathway that allows data and other communications to travel inside computer ዳታን እና የተለያዩ ኮሚኒኬሽን ኮምፖነንቶችን በኮምፒውተር ውስጥ እንድንቀሳቀስ የሚያደርጉ ኮምፒውተር ውስጥ ዳታዎችን የሚያንቀሳቅሱ የተለያዩ ነገሮችን የኮሚኒኬሽን ቱሎችን እንድንቀሳቀሱ የሚያደርግ ነገር ባስ ይባላል። አንደኛው ምንድነው? ዳታ ባስ ነው። ስሙ እንደምናገረው ዳታን የሚያንቀሳቅስ ዳታን በኮምፒውተር ውስጥ ተሸክሞ የሚንቀሳቀስ። አድሬስ ባስ አድሬስ ለምሳሌ አይፒዎችን የተለያዩ አድሬሶችን ተሸክሞ ኮምፒውተር ውስጥ የሚንቀሳቀሱ። ሶስተኛው ደግሞ ኮንትሮል ባስ። ኮንትሮል ባስ ማለት ሲግናሎችን በፕሮሰሰር እና በዲቫይስ መካከል የሚያንቀሳቅስ ነው። ለምሳሌ የሴንትራል ፕሮሰስ ዩኒቶች ኢንፑት ይገባል፣ ዲስኮች አሉ፣ ኢንፑት አካባቢ ዲስክ አለ፣ መሀል ላይ ሜሞሪ አለ፣ እስከ አውትፑት እስኪደርስ ድረስ ሌላ ዲስክ አለ፣ ድጋሜ ደግሞ መጨረሻ ላይ አውትፑት አለ። ሃርድዌር እና ሶፍትዌር ብዙ ጊዜ ይሄ ከኛ ጋር የተለማመዱ ቃሎች ናቸው። ሃርድዌር ምንድነው? ሶፍትዌር ምንድነው? እስኪ ቪዲዮን ፓውዝ አድርጋችሁ ለራሳችሁ ለመመለስ ሞክሩ። a computer system consists of hardware and software for its proper function ልንገራችሁ ነው ባጭሩ። ኮምፒውተር አንድ በስነ ስርዓት ፋንክሽን የሚያደርግ ኮምፒውተር እነኚህን ሃርድዌር እና ሶፍትዌርን ማካተት አለበት። ሃርድዌር ማለት ደግሞ ፊዚካል ዲቫይስ እኛ መንካት መዳሰስ የምንችላቸው ነገሮች ፊዚካል የሆኑ ዲቫይሶች ሃርድዌር ይባላል። ሶፍትዌር ደግሞ በሱ ውስጥ አንድን ስፔሲፋይ የሆነ ታስኩን ለመስራት የተፈጠረ ሶፍትዌር ይባላል። ለምሳሌ ለአንድ ስፔሲፊክ ዓላማ የተሰራ ሶፍትዌር ሌላ ዓላማ ያገለግል። የሆነ ታስክ አለች፣ ለዛ ታስክ ተብሎ የተሰራ ሲስተም ሶፍትዌር ሲስተም ይባላል። ሶፍትዌር ሲስተም ሶፍትዌር አሁንም ሲስተም ሶፍትዌር እና ስታንድ አሎን ሶፍትዌር የሚባሉ አሉ። ሁለት አይነት ሶፍትዌር ሲስተሞች አሉ። ሲስተም ሶፍትዌር ማለት ምንድነው? ኮምፒውተሩን እንደ አጠቃላይ ኮንትሮል የሚያደርግ ሲስተም ሶፍትዌር ይባላል። ይህ ሶፍትዌር ኮምፒውተር ካለ ኦፕሬቲንግ ሲስተም ወይም ሲስተም ኮምፒውተር ዩዝሌስ ነው። ስታንድ አሎን ወይም አፕሊኬሽን ሶፍትዌር ምንድነው? ይህ ስሙም እንደምናገረው ስታንድ አሎን ማለት ለብቻው የሆነ ታስክን ፕሮፈርም የሚያደርግ። ለምሳሌ ወርድ ፕሮሰሰሮች፣ ስፕሬድሺቶች፣ ጌምስ። የጌም ሶፍትዌር አሁን እንደ ስፕሬድሺት አያገለግልም። ስፕሬድሺት ደግሞ እንደ ወርድ ፕሮሰሰር አያገለግልም። ስለዚህ የኦፕሬቲንግ ሲስተም የራሱን የአንድን ሶፍትዌር ለብቻው የሚያንቀሳቅስ ሶፍትዌር ምን ይባላል? ስታንድ አሎን ይባላል። ግልጽ ነው ብዬ አስባለሁ። ነምበር ሲስተም እንደ ኮድ አሁን እዚህ ጋር ነው ጨዋታው የሚጀምረው። የአንድ ስለ ኮምፒውተር ፕሮግራሚንግ ጨዋታው የሚጀምረው እዚህ ጋር ነው። ነምበር ሲስተም ምንድነው? ዲጂታል ኮድ ምንድነው? ስቶሪንግ ዳታ ኢን ኮምፒውተርስ ምንድነው? በአሳጥረን እናያለን። በቻፕተር 2 እስከ ቻፕተር 5 ባለው በሰፊው ስለምናየው ማለት ነው። ነምበር ሲስተሞች አሁን ላይ ወደ 4 ነምበር ሲስተሞችን በዋናነት እናያለን። ነምበር ሲስተም is important from the viewpoint of understanding how data are represented before they can be processed by data system including digital computer። ለምሳሌ አሁን ኮምፒውተሮች እኛ እንደምንረዳው ነገሮችን አይረዱ። ኮምፒውተሮች የሚረዱት ነገሮችን እንዴት ነው? በዋንና በዜሮ እንደ ዋንና እንደ ዜሮ ነው የሚረዱት። ስለዚህ ነምበር ሲስተም ማለት የሰውን አእምሮና የኮምፒውተር አእምሮን ለማስታረቅ መሃል ላይ የተፈጠረ ሲስተም ነው። ኮማንሊ የምንጠቀማቸው ነምበር ሲስተሞች ዴሲማሎች አሉ፣ ባይነሪ ነምበር ሲስተም አለ፣ ኦክታል እና ሄክሳል ነምበር ሲስተም ይባላሉ። ዴሲማል ነምበር ሲስተም ምንድነው? ዴሲማል ነምበር ሲስተም ኢች ኦፍ 10 ዲጂትስ 0 እስከ 9 ያሉት ቁጥሮች ይህን ሰርታይን ኳንቲቲ ለመግለጽ የተፈጠሩ ነምበር ሲስተሞች ዴሲማል ነምበር ሲስተም አላቸው። ቤዝ ኦፍ 10 አላቸው ነምበር ሲስተም ጋር ቫልዩ ኦፍ ዲጂት ዲተርማይንድ ባይ ዘ ፖዚሽን ኦፍ ኤ ነምበር።
ባይነሪ ደግሞ ስማቸው እንደምናገር it is less complicated than decimal system because the binary system has only 2 digit እንደ ስማቸው 2 ዲጂት ያላቸው ነበር the binary system with it is 2 digits is base 2 system ይባላል the 2 binary digits or bits are 1 and 0 ቅድም እንዳልኳችሁ እዚህ ጋር ማየት እንችላለን ይሄ ቴብል ምንድነው ዴሲማል ነምበር እና ባይነሪ ነምበርን እንዴት ሪፕሬዘንት እንደምናደርግ ነው ለምሳሌ እዚህ ጋር ማየት እንችላለን ባይነሪ ሲስተም 4 ዲጂት አለው ቤዚካሊ ይሄ እንዴት እንደሆነ አሁን ቴብሉን ይዩና ለናንተ እንዴት መያዝ እንደምትችሉ ቀላል ወይ ያሳያችኋለሁ ይሄን ያዙ ወደ ሶስት ከመጣ ከቨር ለማድረግ ያክል ሁሉም ለማዳረስ ያክል ሄክሳጎናል ሄክሳዴሲማል ነምበር ሲስተም እንደሆነ እናል ሄክሳዴሲማል ሲስተም ማለት 16 ዲጂት 16 ዲጂት ያለው ካራክተር ነው ሎንግ ባይነሪ ነምበር difficult to read and write because it is easy to drop or transpose bit it is much more efficient to use hexadecimal or octal hexadecimal is widely used in computer and microprocessor ይሄ hexadecimal በጣም በኮምፒውተሮች ዘንድ በጣም ይተጠቀም ኮምፒውተሮች በጣም የሚጠቀሙት አይነት ነምበር ሲስተም ነው 10 numeric digits and 6 alphabetic character make up hexadecimal hexadecimalን ለመፍጠር 10 ቁጥሮች አሉ እና 6 አልፋቤቲክ ካራክተሮች አሉ እዚህ አሁን ለምሳሌ ዴሲማል ይሄኛው ነው የመጀመሪያው ነው ባይነሪ እንቀጥላል ሶስተኛው ደግሞ ሄክሳዴሲማል በእንደዚህ 1 እስከ 9 እና a እስከ f ባለው ይገለጻል ኦክታል ነምበሮች አሉ like the hexadecimal number of system the octal number system provides a convenient way to express binary numbers and the codes it is used less frequently than hexadecimal or conjunction with computers in the microprocessor to express binary quantities for input and output purpose. The octal number system is composed of 8 digits which are octal ስሙም 8 ነው አይደል ከ0 እስከ 7 ባለው ቁጥሮች ይገለጻል ዲጂታል ኮድ ደግሞ ምንድነው ብዙ ጊዜ ስፔሻላይዝድ የተደረጉ ኮዶች በዲጂታል ሲስተም ነው እዚህ ዲጂታል ሲስተም ብዙ ጊዜ ስፔሻላይዝ ያልተደረጉ ኮዶችን እንዲሁ አንስቶ መጠቀም ነው ሲስተም አይደል ሳም ኮድስ አር ስትሪክትሊ ኑሜሪክ እና አዘርስ አር አልፋቤቲክ ናቸው አልፋ ኑሜሪክ አንዳንዶቹ ቁጥር ብቻ አላቸው አንዳንዶቹ አሁን ቅድም እንዳየነው ከአልፋቤት እና ኑሜሪክ ጋር አዋህዶ የሚያዝ የሚችሉ እንደ ሄክሳዴ ኮድስ አር ዩዝድ ቱ ሪፕሬዘንት ነምበርስ ሌተርስ ሲምቦልስ ኤንድ ኢንስትራክሽንስ ኮድ ማለት ነምበሮችን ሌተሮችን ሲምቦሎችን ኮምፒውተር እንደሚረዳው ሰው ልጆችም እንደሚረዳው አይነት አርጎ መያዝ ኮዶች ደግሞ አሉ እነ ቢሲዲ እነ ግሬይ ኮድ እነ አስቺ እንደ ዩኒኮድ አሉ እነኚህን በሰፊው እናያለን ሰፋ አድርገን እናያለን ባይነሪ ኮድ ዴሲማል ቢሲዲ ያለው ምንድነው አንድን ዴሲማል ሲስተምን ዴሲማል ዲጂትን በባይነሪ ኮድ መግለጽ ስንችል ባይነሪ ኮድ ዴሲማል ይባላል በቢሲዲ ሲስተም ደግሞ 10 አይነት ኮዶች አሉ 10 በመሆናቸውም ወደ ዴሲማል እና ወደ ቢሲዲ ኮንቨርት ለማድረግ ያን ያክልኛን ለመሸምደድም ለመያዝም አስቸጋሪ ሆኖ አይታዩ ማለት ነው because we like to read and write in decimal BCD code provides excellent interface to binary system yes ለምሳሌ ኪፓድ አውትፑቶች አሉ ለምሳሌ ዲጂታል ራዲዮ ኪቦርዳችን እጃችን ኪቦርድ ለመጠቀም ቀላል እንደሆነ እኔ ስናገር ብዙ ጊዜ ለናንተ ይሄ ኮምፕሌክስ እንዳይሆን አሁን በፓርት 2 ቪዲዮስ ሲገልጽላችሁ በጣም ቀላል ይሆናል ይሄንን ለናንተ ፖርሽኖችን እንዴት ይዙ ነው ዲፕሊ ከመግባቴ በፊት ከላይ የሚሄደው ስለዚህ ይሄ አሁንም ያልኩት ነው ግሬይ ኮድ ምንድነው ግሬይ ኮድ is unweighted not arithmetic code ይሄ ብዙ ጊዜ ዋይት የሌለው ኮድ ብለን እንጠራለን ክብደት የሌለው ኮድ ብላችሁ መያዝ ትችላላችሁ ለናንተ ለመያዝ እንደቀለላችሁ እሱ ስፔሲፊክ ዋይት ሳይኖረው የቢትን ፖዚሽን ለማስጠበቅ ብቻ የሚገባ ነው ዋይት ሳይኖረው ቢት ፖዚሽን ለኛ እንዳይዘወራደቅብን ምን ተጠቀመው ኮድ ግሬይ ኮድ ይባላል ተመልክቱ እዚህ ጋር ከባይነሪ ጋር እሱን ኮምፔር ማለት ይችላልላችሁ በሁለቱም ቴብል ማለት አልፋ ኑሜሪክ ኮድ ምንድነው የባይነሪ 0 እና 1 ብዙ የተለያዩ ነምበሮችን እንድንጠቀም አድርጎናል በቴብሎች እንድናይ 0 እና 1ን ተጠቅመን የተለያዩ ቁጥሮችና ፊደሎችን ገልጽናል
ቢቶች በዛው ልክ ደግሞ ቢቶች ለሌተሮች፣ ለአልፋቤቶች፣ ለቁጥሮች፣ ለፋንክሽኖች ሊጠቅሙ ይችላል። the code that can be represent both letter and numbers are called alphanumeric code። ያዙ እዚህ ጋር አንድ ኮድ ሌተርን እና ነምበርን መግለጽ እስከቻለ ድረስ አልፋኑሜሪክ ኮድ ተብሎ መጠራት ይችላል። ግልጽ ነው ብዬ አስባለሁ። one such 7-bit code is American Standard Code for Information Interchange። እዚህ አስኪ ብለን የጠራን ነው። አስኪ ወይም አስቺ ብለን የጠራን ነው። አሜሪካን ስታንዳርድ ኮድ ፎር ኢንተርቼንጅ ኢንፎርሜሽን ኢንተርቼንጅ እንደ አስኪ ነው። አስኪ ወይም አስቺ ብለን ፕሮናንስ ማድረግ እንችላለን። ሌተር ኤን እዚህ ጋር እንዴት ሪፕሬዘንት እንዳደረገ ግራ እንዳይገባችሁ፣ ቢን ደግሞ እዚህ ጋር እንዴት ሪፕሬዘንት እንዳደረገ እኔ ለእናንተ ግልጽ እንዲሆንላችሁ በጣም በሰፊው በነከስት ቪዲዮ ገልጽላችኋለሁ። ይሄ ዋናው ቴብል ነው። ይህን ቴብል ስክሪንሻት አድርጋችሁም ይዛችሁ ካልሆነ በቴሌግራማችንም ለእናንተ ለማስቀመጥ እንሞክራለን እነኝን ፋይሎችን። ስለዚህ በጣም ተጠቀሙ። ይህንን ቴብል መሸምደድ አትርሱ። አስኪ ኮድ ማለት አሁን ያወራነው ጉዳይ ነው። ስቶሪንግ ዳታ ኮምፒውተራችን ላይ እንዴት ነው ስቶር ማድረግ እንችላለን? ለምሳሌ አንድ ሰው በኮምፒውተር ወይ በስልኩ ላይ ይህን ብጽፍ ይህን ነው የሚያሳያቸው፣ ግን ኮምፒውተሩ ውስጡ ያከማቸው ወይም ስቶሪ ያደረገው እናንተ ፕሬስ ያደረጋችሁን ኤን እናንተ ያያችሁትን ኤን አይደለም። ግን ምንድን ነው ብላችሁ መጠየቅ ትችላላችሁ። እዚህ ጋር ኤ ጽፌ ኤን ስቶር ካላደረገ ኮምፒውተራችን ምንድን ነው ስቶር የሚያደርገው? ለዚህ ነው ኮምፒውተር ላንጎችን መማር ያስፈለገው። ኮምፒውተር እንዴት እንደሚያወራ፣ ኮምፒውተር እንዴት እንደሚያስብ መማር ያስፈለገው ለዚህ ነው። እንቀጥላለን። ኤሌክትሪካል ሲግናል የሚባል ነገር አለ። አር ዩዝድ ኢንሳይድ ኮምፒውተር ቱ ፕሮሰስ ኢንፎርሜሽናችንን ውስጥ ኮምፒውተር ውስጥ ፕሮሰስ እንዲያደርግ እንደሚያደርግልን ነገር ኤሌክትሪካል ሲግናልስ ይባላል። ቱ ታይፕስ ኦፍ ኤሌክትሪካል ሲግናል፣ አናሎግ እና ዲጂታል ሲግናሎች አሉ። አናሎግ ማለት ኮንቲኒዩስ ዌቭ ፎርምስ ዩዝድ ቱ ሪፕሬዘንት ሳች ቲንግስ አስ ኤ ሳውንድ። ዌቮችን ኮንቲኒዩስ የሆኑ ዌቮችን እንደ ሳውንድ እንዲያዝ የሚያደርግልን ሲግናሎች ናቸው። ለምሳሌ ኦዲዮ ቴፕስ፣ የድምፅ ቴፖች አሉ። ለምሳሌ አሁን ሲግናሎችን ስቶር የሚያደርጉት በአናሎግ ሲግናል ሲስተም ነው። ዲጂታል ሲስተም ደግሞ ምንድን ነው? ኢንፎርሜሽን በዋንና በዜሮ ሲኩዌንስ ስቶር የሚያደርግ ሲግናል ሲስተም ዲጂታል ሲግናል ሲስተም ይባላል። ኮምፒውተር ዩዝድ ዲጂታል ሲግናልስ፣ ኮምፒውተሮች ግልጽ ነው ዲጂታል ሲግናሎችን በዜሮ እና በዋን የሚገለጹትን ሲግናል ሲስተም ነው፣ ዲጂታል ሲግናል ሲስተም ነው የሚቀበለው። ለሞስት ኮመን ዩዝድ ኢንኮዲንግ ፐርሰናል ኮምፒውተር ኢዝ 7-bit። ፒሲያችን ወይም ፐርሰናል ኮምፒውተራችን በብዛት የሚጠቀመው አስኪ ነው ማለት ነው። ስለ አስኪ በሰፊው በቀጣይ ቪዲዮ እናያለን። ዜር አር አዘር ኢንኮዲንግ ስኪምስ አሉ። ኢቢሲዲ ካለ ዩኒኮድ አለ። በጣም ከፍተኛ ነው በቁጥር ሲበዙ አሁን በአስኪ መግለጽ የማይችሉትን ቁጥሮችን ለመግለጽ 256 ካራክተር ያለውን ኤቢሲዲ መጠቀም ይችላል። 65536 ካራክተር ያለውን ዩኒኮድን መጠቀም እንችላለን። ይሄን ያክል የረቀቀ ነው ኮምፒውተር። ይሄን ያክል ስለተከታተላችሁኝ ቪዲዮን እስከ መጨረሻው ስላያችሁ አመሰግናለሁ። ሰብስክራይብ ያደረጋችሁ ቤተሰቡን ቪዲዮውን ላይክ ያደረጋችሁ ላይክ አድርጉ። ቴሌግራም ላይ ማቴሪያሎችን እናስቀምጣለን። ይሄ ቪዲዮ ደግሞ 100 ላይክ ሲገባ ፓርት 2 ቪዲዮ እንለቃቸዋለን። አሁን ከላይ ጨረፍ ያደረግናቸውን ዲፕሊ እናያለን። ይሄን ላይክ አድርጋችሁ 100 አስገቡት። እናመሰግናለን። ደህና ቆዩ።